ሰላም ጤና ይስጥልኝ። ስሜ ዶክተር በድሪ አህመድ ይባላል። የማህፀንና ጽንስ ስፔሻሊስት ሐኪም ከዌል ስፕሪንግ መልቲ ስፔሻሊቲ ማዕከል። ዛሬ የምንነጋገረው ስለ ማህፀን ጫፍ ካንሰር መከላከያ መንገዶችን ነው። የማህፀን ካንሰር በዓለም አቀፍ ደረጃ ሴቶችን በመግደል 4ኛ ደረጃ ላይ ይገኛል። ሰብሳራን አፍሪካንስ ኢትዮጵያን ጨምሮ ጡት ካንሰር ቀጥሎ 2ኛ ደረጃ ላይ ይገኛል። ስለዚህ ወደ ካንሰር ከማደጉ በፊት በምን መንገድ እንከላከላለን የሚለውን ዛሬ እንመለከታለን። በዋናነት አንደኛው የሁማን ፓፒሎማ ቫይረስ የሚባለውን ክትባት መከተብ ነው። ይህም ቆንጆ የሚሆነው አንድ ሴት ግንኙነት ከመጀመሪያው በፊት በተለይ ከ9 ዓመት እስከ 14 ዓመት ክትባቱን ለ3 ጊዜ ብቻ በመከተቧ አንድ ሴት ከ70 እስከ 90% ከዚህ የማህፀን ጫፍ ካንሰር መከላከል ትችላለች። ሁለተኛ ደግሞ መደበኛ የሆነ ስክሪኒንግ ወይም ደግሞ ቅድመ ካንሰር ምርመራ ማድረግ ነው። ይህም የሚመከረው አንድ ሴት ልጅ ግንኙነት ከጀመረች በኋላ ወይም ከ21 ዓመት ጀምሮ ተጓዳኝ በሽታ ከሌለባት በየ5 ዓመት ለምሳሌ በኤችአይቪ የተያዘች ሴት ከሆነች በየ3 ዓመት ምርመራ ማድረግ ይኖርባታል። ሶስተኛው ደግሞ ማንኛውም የማህፀን ኢንፌክሽን ካለ በየጊዜው አንድ ሴት ተከታትላ ሕክምና ገኝታ በዛ ደግሞ የማህፀን ኢንፌክሽን ሕክምና የማይተው ከሆነ በየሐኪም ቤት እየሄዱ የማህፀን ኢንፌክሽን ብቻ ነው ብሎ ከመተው ይልቅ ለማህፀን ጫፍ ካንሰር ምርመራ ማድረግ ነው። በተጨማሪ ደግሞ ይሄኛው ኢንፌክሽን በየጊዜው እየመጣ የሚያስቸግራት ከሆነ ሰርቫይካል ካንሰር ስክሪኒንግ ወይም ደግሞ የማህፀን ጫፍ ቅድመ ካንሰር ምርመራ ማድረግ አለባት። ይሄም የተለመዱ ዘዴዎች አሉ። አንደኛ ፓፕ ስሚር የሚባል ነው። ይሄም ቀላልና እኛ ጋር መጣችሁ አገልግሎት ማግኘት ትችላላችሁ። ሁለተኛው ደግሞ በተለይ ብዙ ምርመራዎች በሚያስቸግሩበት አካባቢ VIA ይባላል። ይህም በቀላሉ ህመም ሳይኖረው አሴቲክ አሲድ የሚባለውን የማህፀን ጫፍ ላይ አፕላይ በማድረግ በአይናችን በማየት ብቻ መለየትና ለተጨማሪ ምርመራ ወደ ተሻለ ቦታ መላክ ይቻላል። ሌላኛው ደግሞ አልኮል አንድ ሴት የምትጠጣ ከሆነ እሱም መቀነስ፣ ይህም ለማህፀን ጫፍ ካንሰር ስለሚያጋልጥ አልኮል በተቻለ መጠን መተው አለባት። ሁለተኛ ደግሞ ኢሚኒቲዋን እንዲያሳድግላት በሽታ እንዲከላከልላት የተመጣጠነ ምግብ መመገብ አለባት። ምክንያቱም ዋናው የማህፀን ጫፍ ካንሰር አምጪ ሁማን ፓፒሎማ ቫይረስ ስለሆነ የሁማን ፓፒሎማ ቫይረስ ወደ ካንሰርነት ለመቀየር ቢያንስ ከ10 ዓመት እስከ 20 ዓመት ይፈጃል። ሰውነታችን ደግሞ ከ90% በላይ ራሱን በራሱ ስለሚያድስ የተመጣጠነ ምግብ በመመገብና አልኮልን በመቶ አንድ ሴት ከዚህ በሽታ ራሷን መከላከል ትችላለች። ይህንና ተያያዥ የማህፀንና ጽንስ ጋር በተገናኘ ሕክምና ከፈለጉ ማዕከላችንን መጎብኘት ይችላሉ። አድራሻችን ፍሪኖክ ኪናሞል ጀርባ ያገኙናል። እናመሰግናለን።